ውድ የቻናል ቤተሰቦች እንዴት ናቸው? እኔ አለሁ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ። እሱም ሳሎና ኮኮነት የሚባለው ነው በአረብኛ። የሚያስፈልጉን ግብአቶች እነዚህ ናቸው። አትክልቶች ያለው ተቆራረጠ አትክልቶች ቁራጭ ያስቀመጥኳቸው፣ እንዲሁም ቅመሞች አለኝ። እዚህ ኮኮነት ፓውደር የሚባለው ይሄ ነው ማለት ነው። ኮኮነት ፓውደር ነው። ኮኮነት ሚልክ ፓውደር ይባላል። እዚህ ሰላጣ ጎን ጎን ሊቆርጥ ነው። ይሄ ነጭ ሽንኩርትና ዝንጅብል፣ ይሄ ተዘፈዘፈ ሮዝ ነው። ይሄ ዱባ በዚህ መልኩ ነው። እዚህ ሀገር በዚህ መልኩ ነው ያለው። እንዲሁም ይሄ ያጠበ ዶሮ አለኝ። የዚህ ሽንኩርት እየጠበስኩ፣ እዚህ ደግሞ ሻይርዬ ለሮዝ ማለት ነው። ሮዝ ጨምርበታለሁ በኋላ። ይሄ ነው የተዘፈዘፈ ሮዝ። ይህ ደግሞ ሻማ ነው። ሻማ ደግሞ ለሽንኩርት ሽታ ነው ማበራው ማለት ነው። እና እዚህ የታጠበ ዶሮ አለኝ። እንደምታዩት የሚያስፈልጉን ግብአቶች እነዚህ ናቸው። ቅመማ ቅመሞቹ ደግሞ እኔ የተጠቀምኩት ቅመማ ቅመሞቹ ቆንዶ በርበሬ አለ፣ ፓፕሪካ አለ፣ እንዲሁም ደግሞ ከሞንና ከዝበራ ወይ ድንብላል ማለት ነው። እነዚህ ናቸው የተጠቀምኩት ቅመማ ቅመሞች። እና ይሄ እንደምታዩት ማለት ነው። ብዙ ቅመማ ቅመሞች አልተጠቀምኩም። እና በዚህ መልኩ ነው ይሁን የምታዩት። እነዚህ ካሮት፣ ቲማቲም፣ እዚህ ኩሳ የሚሉት አለ፣ በአረበኛ ኩሳ የሚሉት ይሄ ማለት ነው። እና እዚህ የቀደም የጠበስኩት ሸሪዬ ላይ ሩዝ ጨምሬ መጨረሻ ላይ ደግሞ ሩዙን አጠላለሁ ማለት ነው። ውሃ ለየ መልሼ እጥዳለሁ፣ ጋዙን ቀነስ አድርጌ። የቀደሙ ዶሮ ከበሰለልኝ በኋላ ቅመማ ቅመሞቹን ጨምርበታለሁ። አትክልቶቹን አንድ ላይ አድርጋለሁ። እዛ ቲማቲም ጨምርበታለሁ። ቲማቲም በዚህ መልኩ ጨምሬበት ከዶሮ ጋራ 1-2 ደቂቃ በዚህ መልኩ ቀስ እያልኩት እንትን እላለሁ ማለት ነው። ጋዙን ግን በደንብ መቀነስ አለበት። ይሄ ደግሞ የድንብላል ቅጠል ነው፣ አላሳያችሁም። የድንብላል ቅጠል ነው ጨመርኩበት። የድንብላል ቅጠል በጣም ነው የምወደው። እና በዚህ መልኩ ይመጣል። ከዛ የሞቀ ውሃ አለኝ ጨምሬበታለሁ። የሞቀ ውሃ የምትፈልጉትን ያህል ትጨምሩበታላችሁ። ለምሳሌ እኔ 1 ዶሮ ነው የሰራሁት፣ ብዙ አይደለም የምሰራው። እና በዚህ መልኩ ከዛን ከድኛ ለ30 ደቂቃ አስቀምጣለሁ። ይሄ ሩዙ ሬዲ ሆኗል። ሩዝ ሸርዬ ነው የሚባለው። ይህ ከሳሎና ጋር የምበላ ማለት ነው። እና እዚህ ጋር ደግሞ ይኸው ሮዙ በዚህ መልኩ ሬዲ ሆኖልኛል ማለት ነው። እና መጨረሻ ላይ ዶሮ ከበሰለልኝ አችን ትላለች። ይሄ ሰላጣ ነው። ዶሮ ከበሰለልኝ በኋላ እነዚህን የቀሩት አትክልቶች እጨምርበታለሁ። ይሄ ደግሞ ኮኮነት ፓውደር ቅድም ያሳዩአችሁን በውሃ በጥብጬ አስቀምጣለሁ። መጨረሻ ላይ 10 ደቂቃ ስቀር ነው የምጨምረው። 10 ደቂቃ በኋላ ታጠፉታላችሁ ማለት ነው ጋዙን። እዚህ ጎን በጎን እራት እየሰራሁ ነበር፣ ለእራት ሻወርማ። እና አሁን በስሎልኛል ማለት ነው። ዶሮዬም አይቼ በሰለ፣ አትክልቶቹም በስሏል። ከዚያ መጨረሻ ላይ እንደዚህ በውሃ የበጠበጥኩትን ኮኮናት ፓውደሩን ማለት ነው፣ ኮኮናት ሚልክ ፓውደሩን ጨምሬበታለሁ ማለት ነው። ኮኮናት ፓውደሩን ከጨመርኩበት በኋላ ሳይቀጥን ሳይወፍር መሆን አለበት። አሁን እዚህ ሻይ እየጠጣው ነበረ እና እንደዚህ በዚህ መልኩ ማለት ነው። መቅጠን የለበትም። በዚህ መልኩ ማለት ነው። ከዛን ይሄ አሁን 10 ደቂቃ ብቻ ነው እንትን መቆየት የለበትም። መጨረሻው ላይ በዚህ መልኩ ወጥቶልኛል። ስለተከታተላችሁን አመሰግናለሁ። ቪዲዮ ሼር ላይ